ሰላሞች ዛሬ ናቸው። ሽንኩርታችንን ዛሬ እንግዲህ በነጭ ሽንኩርታችን እንደዚህ አስረን በነጭ ሽንኩርት እንደዚህ እናቁላለዋለን። በነጭ ሽንኩርት እንደዚህ ካቁላላነው በኋላ እዚህ ጋር የምታዩዋቸው የቅመም ግብአቶች እንደዚህ እንጨምራለን። ካደረግን በኋላ ቤታችንን ብዙም ሳይል እንደ ቤታችሁ ነው። ስጋ የሚፈልጉ በተፈጨ ስጋ ነው የማይፈልጉ ደግሞ በዶሮ ሰደር የሚባለው ዶሮ በትንንሽ በመስራት ማለት ነው። ዶሮ ምትሰሩ እና እኔ ብዙ የምጣቸው ዶሮ ነው። ስጋ ብዙም አይደለም ልጆች ስለዚህ በዶሮ ሰደር ዶሮ በተከተፈ ነው የሚሰራው ማለት ነው። እንደዚህ ያደረገ እናደርጋለን። በተፈጨው ስጋ በተፈጨው ቲማቲም ውሃ እንደዚህ እያደረግን ዶሮ የዶሮውን እስኪበስል ድረስ ጠብጠብ እያደረግን እናቁላላለን ማለት ነው። ድብን አድርገን ከዛ እዚህ ጋር ብረት ድስት እንጥዳለን። ለመኮሮኒ ውሃ እንጨምራለን ማለት ነው። መኮሮኒ ለመቀቀል እዚህ ጋር ደግሞ እንደዚህ አድርገን ብረት ድስት እናዘጋጃለን። ክሬሙ ለመስራት ማለት ነው። ላይ የሚጨምረውን ክሬም ለመስራት ማለት ነው።
ወደ መጨረሻው ላይ መጣን ነው። በዚህ መልኩ ሶሳችንን ተጠናቋል ማለት ነው። እንግዲህ ከሆነ በኋላ የሚታወቀው በኋላ ወደን ስናንጠዋለን ማለት ነው ለማስተካከል። ይሄኛውም የመጨረሻው ሲሆን ይመስላል። በስተ መጨረሻ ላይ ትንሽ ጨውና እዚህ ክሬሙ ላይ ትንሽ ጨውና ጥቁር በርበሬ ወይም ደግሞ ቁንዶ በርበሬ ወይም ደግሞ ፍልፍል አስወጥ የሚባለውን ታደርጋላችሁ። ከዛ መኮረኒያችሁ በዚህ አይነት መልኩ መብሰል አለበት። ከዛ ካጠላላችሁት እንደዚህ ካደረጋችሁት በኋላ እዚህ ጋር ትመጣላችሁ። ቫይሬክስ ታዘጋጃላችሁ። ቫይሬክሳችሁ ላይ ከዛ እንደዚህ በዚህ መልኩ ማለት ነው እነዚህ ካዘጋጃችሁ በኋላ ታደርጋላችሁ ማለት በጣም ጣዕሙ እንዲወጣላችሁ ስትፈልጉ ነው እሺ የምታደርጉት በጣም ማለት። ከዛ መኮረኒዎችን ታመጡና እንደዚህ ታዘጋጁታላችሁ ማለት ነው። አያችሁ በዚህ መልኩ። ከዛ እዚህ ጋር ትመጣላችሁ። ይሄኛውን ያዘጋጃችሁትን ታመጡና ታደርጋላችሁ ማለት ነው። ከዛ እንዳይደርቅባችሁ ማለት ነው። ለስላሳ ነገር ነው ብዙ ጊዜ አረቦች የሚወዱት ዘር ክሬማችሁ እንዲህ ጣል 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 ታደርጋላችሁ ማለት ነው። ከዛ ታመጡና መኮረኒ እንዲህ ታደርጋላችሁ ማለት ነው። ምን ታደርጋላችሁ? እንደዚህ በተን ላይ ታደርጋላችሁ። እዛ በተን ታደርጉና እንደዚህ ከዛ እንዲጣበቅላችሁ በደንብ እነዚህ በመሀሉ አንዳንድ አልፎ አልፎ እንዲበተን አድርጉ። ከዛ ከዛ መኮረኒ ስንት ሆነ? እኔ 3 ዙር ነው። እሺ አሁን እኔ ሰዎች ብዙ ናቸው። አንደኛ ደግሞ በጣም ነው ይሄን ምግብ የሚወዱት ማለት ነው። እዛ ነው። ከዛ ይሄ እንዲህ ከሆነ በኋላ እንደዚህ ካስተካከልን በኋላ እናደርጋለን። ይሄኛው ኑዘር የላቸውም የሚባለውን እናደርጋለን።
እንደዚህ አድርገን በዚህ መልኩ እንሰንስበታለን ማለት ነው። ከዛ እናደርጋለን እቺን ቃሪያ እንደዚች ቀዩ ቃሪያ ትልቁ ካላችሁ አንድ ቀይ ትልቁን ቃሪያ አንድ አረንጓዴ ማለት ትችላላችሁ። እኔ ቀዩ ስለሌለኝ ነው ያደረኩት። ከዛ በርዱንስ የሚባለውን ከትፋ ቆረጥ አድርጋችሁ እንደዚህ ማለት በቃ ሲታይ በጣም ያምራል በእይታ። እንደገና ደግሞ ያው በርዱንስ ምግብ ላይ ማንኛውም ምግብ ላይ ስለሚጨመር በጣም አረቦች ይወዱታልና አረንጓዴነትን እና እነዚህ እናደርጋለን። እንደዚህ ካደረግን በኋላ የምናደርጋለን ወደ ፍርናችን እንሄድና ፍርናችንን ከስር እንደ ፍርናችሁ ላይ ያያል። ፍርናችሁን ከስር እንትን ታደርጉታላችሁ ፍርናችሁን ከስር በ220 ሊሆን ይችላል ትከፍቱትና ለ15 ወይም ደግሞ ለ10 እንደ ፍሩናችሁ ገለት ማለት ነው ከስር ታቆዩታላችሁ። ከዛ ከስር ከመተጣላችሁ በኋላ ደግሞ ከላይ እንደዛው ከ10 ደቂቃ ከፈጀ ፍሩናችሁ ከላይ ደግሞ 5 ደቂቃ ሊሆን ይችላል። ለምን ጋዛችሁ ፍሩናችሁ በሞቀ ቁጥር እንትን ኦቨኑ ስለሚግል ማለት ነው። ከዛ እንደዚህ ካርጋችሁ እንደዛ አርጋችሁ ካላችሁ በኋላ መጨረሻ ላይ ደግሞ ምን እንደሚመስል አብረን እናያለን ማለት ነው። ስናስገባው በዚህ መልኩ እናስገባዋለን ማለት ነው።